ምስሩ አልጣፍጥህም እንዴ? ምስሩ አልጣፍጥህም እንዴ? ማንደር እንጀራ ጭማሪ እባክሽ። አሰማም እንዴ? አሎ እንጀራ ጭማሪ። ኧረ በስመ አብ! ምንድን ነው? የዳሽን ባንክ ማስታወቂያ ነው እንጂ ለቅሶ ነው እንዴ? የኔ ቻሌንጅ ሀሳብ አይደለ? መብቴ ነው። ለቀስተውት እንደውም በሜካፕ አጠቁረዋለሁ። አይገርምሽም? ከት በደንብ አትኩሪው አትኩሪው። እሱ ይገርማል እንዴ? እንደውም ሁሉም ሰው ያለቅሳል። አጨብጭበናል። እንባው አሪፍ እኮ ነው። ግን ዳሽን ሱፐር አፕን እንዴት ነው የምታስገባው እዚህ ውስጥ? ንፍሮ አልቋል። ኧረ አንተ እዛ ጋር ሳጥን ቀርቦ ምግብ አይበላም እንዴ? ምን ነው በረከት? ኦኬ ሴንስ ይሰጣል። ሰው ማለት ነው። ይኸውልህ ሜቢ የሞተው ሰውዬ አልሞተምና ከዛ በኋላ የሳጥኑን ሂሳብ በዳሽን ሱፐር አፕ ሲከፍል ብታስገባስ? ይኸውልህ የሆነ ተራራ እየወጣ ነገር ይጀምራል። የከፍታዎች ከፍታ፣ የታላቅነት ጥግ፣ ጎበዞች ብቻ የሚወጡት፣ ጎብዛዝቶች የሚመርጡት ዳሽን ተራራ። ዳሽን ተራራ የዳሽን ሱፐር አፕ ማስታወቂያ እኮ ነው። ስማማ ለምን አኒሜሽን ብትሰራስ? የሆነ ዓለም ዋንጫ ቫይብ ነገር። ኧረ ዳኛ ሰዓት እየገደሉ ነው። አይ አኒሜሽኑ ፒስ ነው፣ ግን የሆነ ስለ ዳሽን ባንክ ትንሽ ቢያብራሩ ደግሞ በጣም ያበሩ። ስማ ከኢትዮጵያ አይደል እንደ መጣው? እስቲ ጸጉሬን ክፈልልኝ። በዳሽን ካርድ ልክፈልልሽ። ያበደ የዳሽን ሱፐር አፕ ማስታወቂያ። ዳሽን ሱፐር አፕን ከጉግል ፕሌይ ወይም ደግሞ ከአፕ ስቶር ዳውንሎድ ማድረግ ትችላላችሁ። ስሚ ቤቢ ኔትፍሊክስ እንቺል። አንተ ቺል በፍላሽ ተከራይተህ ልታሳየኝ ነው? ልታሳክከኝ እንዴ? በዶላር ነው የምከፍለው፣ ካርድ የለኝም ምናምን ብሎ እኮ ጭንቀት ቀረኩ። ኔትፍሊክስ፣ አሊባባ፣ ሺን የፈለግሽውን ታዣለሽ። እድሜ ለዳሽን ካርድ። እዚህ ፕራንክ ካሜራ የታለ? ማስታወቂያ እየሰራህብኝ ነው እንዴ? አዎ ያውም 3 ሚሊዮን የሚያሸልም። እሱን ሀሳብ ተውና ማለት ነው ቤዝመንት ውስጥ ጨለማ ሆኖ ከዛ የሆነ ሁለት የሚያስፈሩ ሰዎች በቃል ይቀባበሉ ሲገናኙ ነገር ነው። ገንዘቡን አዘጋጅተዋል? አንተ እቃውን አዘጋጅተሃል? አንተ ገንዘቡን አዘጋጅተሃል? እቃውን አንተዋል አላመጣ አይደለም ገንዘብ አዘጋጅ አይደል? ለምንድን ነው የምታፋፍረው? ገንዘብ ምን አልክ? ገንዘቡ ተዘጋጅቷል። ለምን ማታሳይ? ግዛት እኮ ስለሚደብረኝ ነው። አንተ ብቻ አይደለም። ምን ነው? አይ ቲንክ ወንዶች በአደባባይ አበባ መግዛት አይወዱማ። ለዛ መሰለኝ እንደዛ ያደረገው። ክላኬት ገንዘቡስ? የቀለድክ ነው? ረስቼ ወጣሁ መሰለኝ። ከእኔ ከአበባው ጋር መነካካት ትርፉ ጭራሽ ዳሽን ሱፐር አፕ ላይ ተኩስ አምጡሽቶሽ። ለምን እንደዛ ከሚያደርግ ማለት ነው በዳሽን ሱፐር አፕ ገንዘቡን ልኮለት ለሚስቱ አበባ ቢገዛል። ገንዘቡስ? ባለ ለምን ሰርግ አይሆን? ገባችሁ? ሰርግ ወደ ሰርግ እየገባ ወንድሞቹ አምረው ያካክሉት። አንተ እንዴት ልንገባ? እንዲናቸው ነው ጋይስ ምንድን ነው? ሙሽሪት ሙሽራው የዳሽን ባንክ ሰራተኛ ነዋ። ድርጅቱ እንዴት ሰራተኞቹ እንደሚያከብር ብታውቂ።
ከዛ በቃ ሴቶቹ ምናምን ዳሽን ባንክ ሰራተኛ ነው እንዴ? ምን ታድሎ ሲያምር። በጣም እኮ ነው የሚከፈላችሁ። ከሆነ ራሱ አታዩ እንዴ? አንድ እርምጃ ቀዳም አይገርምሽ? አባት እንተዋወቅ። ዳበርስ እንዴት ነው? አንተ ነው ጆ ደግሰን ትኩረት ተወስዶልህ እንዴ? ተጨንቃችሁ ምን አስጨንቃችሁ? ሰርገኛ መጠበር በሪቀንሱ ነው። እሱማ አባባሉ ነው። ኖ አጥቶ ቢበር ይከለክሽ አይ እኔ እንደው ምንም ይሆን አይመስለኝ። ምንም እንዳትጨነቁ። ከዳሽን ሱፐር አፕ አሁኑኑ ነው የ300,000 ብር በሬ ምጥልላችሁ። ኧረ አርቲጄስ ስንት ቀን እንደሚፈጅ አናውቅም እንደኛ። ኧረ ተው። የአንድ ወር የጤፍ አስቤዛ እዚሁ ዳሽን ሱፐር አፕ ላይ ነው ማዘላችሁ። እኔ በስልክ የሚታዘዝ ነገር ብዙ አላምንም። ኧረ አክስቴ ኧረ እስቲ ዝም ወግቴ። ኧረ እቺን ሴት እየወሰዱልኝ እዚህ ለማይረባ ሰርግ አንተ ደግሞ አስቆይ ግድ አፋችንን ሞልተን ደረታችንን ነፍተን እነዚህ ሙሽሮች የዳራቸው ዳሽን ሱፐር አፕ ነው ማለት እንችላለን። ያበደ በጣም ጸዳ ማለት ነው። ግን ዳሽን ሱፐር አፕ በጣም ያበደ አፕ ነው። ሁሉም ሰው ኪስ ውስጥ ሊጠፋ የማይገባ አይነት አፕ ነው። አንተ ዳሽን ሱፐር አፕ በጣም የሚገርም እኮ ነው። ከትኬት እስከ ቁብ፣ ከባስ እስከ አይሮፕላን ድረስ ትኬት መቁረጥ ትችላለህ። አራማን ባይዘዌ በፋይዳ ብቻ ቤት ሆነ አካውንት መክፈት ትችላለህ። ዳሽን ሱፐር አፕ ደህንነቱ የተጠበቀ ፈጣን፣ በጣም ቀላል። አስቧል ግን ይሄን ሁላ ማስታወቂያ ሰርተለተና ቮት ባይደረግልን። ኧረ በስመ አብ። ስሙ ጋይስ ዳሽን ሱፐር አፕ እኮ ከ2 ሚሊዮን በላይ አክቲቭ ተጠቃሚዎች ስላሉት እነሱ ቮት ያደርጉላቸው። የትኛው ማስታወቂያ ወሰደ እንዴ? ሰርጉና ያማን አንድ እርምጃ ወደፊት ቀዳሚ ሲሉ የምራቸውን ነው ማለት። ወደ ዛሬው ኤፒሶዳችን እንምጣ አይደለ? እሺ ጋይስ እንግዲህ የዛሬ ፕሮግራማችን